ሰላም አለይኩም ስንስም አክቴ ደኸል መቀለ የአገሬ ሰዎች ያው የሁለተኛ ሰዎች ስለሚያዩት ነው እንደዛ የሚለው መጀመሪያና شوفوا my second family أنا موجود أول بيت له شوفوا مقالة كيف حلو مشتاقة كثير أنا يجي نروح مع أختي ريستوران احنا بس آخر شي بصور أختي تشرب سكر زيادة حاجة شاي حليب بعدين خبر سكر واجد بس شوية دقيقة نحن نصور لهم ما في زيادة زين يا قري سويت ሁላችሁ የምታዩ ማለት ነው። ይሄ በመቀሌ ብሉል ሬስቶራንት ይባላልና እዛ ገብተን ምናምን እስከቴ ጋር ጨርሸን ስንጨርሽ ነው ትንሽ ቪዲዮ ልቅረጥ ለመስታወሻ ብያት። ያው የሀገራችን ሰው ብዙ ካሜራ አይወድም አይገርማቸው። ውጭ የነበረን ሰው ነን ካሜራ ምን ወድ ለምን እንደሆነ አላውቅም። እና እምቢ ብላኝ ነበረ ግን ለምኛት ምናምን ያው እሺ አይለኝም ግን ትንሽ በልመና በነገራችን ላይ ያው ከጊዜ በኋላ ስለምታይ እህቴ ባልሽም ያየዋል ታየዋለክ ባልየዋ እና ይኸውልክ እምቢ ብላኝ ነበረ ሚስተክየው። በነገራችን ላይ እህቴ 26 አመት ናት። ትንሽ ትመስላለች እንጂ ትልቅ ናት። ከምር 26 አመት አገባች ማለት ነው አይደል እህቴ? ታይዋለሽ ጊዜ በኋላና ያው አንዳንዴ በሶሻል ሚዲያ አንዳንድ ስቶሪ ምናምን መናገር ስለምፈልግ ነው። ባጭሩ በ2017 በመቀሌ ነው። በነገራችን ላይ እኔ ብዙ መንገድ ላይ መቅረጥ አልወድም። በሀገራችን መኪና ብዛት ሰው ብዛት የላቸው አሁን መቀሌ ትንሽ የባጫጭሩ ቀርጣለሁና አይመችም መቅረጥ ሰው ስላለ ነጻነታችን እንዲል አልፈልግም። እና ብዙ መንገድ ላይ ምናምን መቅረጥ አይመችም በሀገራችን። ግን መቀለ 2017 ለመስታወሻ ነው እንደዛ ምለውና በዘለም ከመቀለ ደግሞ አዲስ አበባ ሄዳለሁ። በነገራችን ላይ እኔ የኖርኩበት ሀገር ኦማን ይባል ነበረ። ከዛ መቀለም ቀጥታ ነው ለመጀመሪያ ጊዜ ቀጥታ በረራ አደረኩት ማለት ነው። ምክንያቱም እኔ ትግራይ ክልል 6 አመት አልመጣሁም ነበረ ማለት ነው። የሀገሬ ሰዎች ሁላችሁ ማለት ነው 3 አመት ጦርነት ነበረ። ከ3 አመትም ወጥቼ ስለነበረ ነውና እኔም ናፍቆት ግብግብ ብዬ ስለነበረ ዝም ብዬ ነው ቀጥታ በአንድ ቀን ከምኖረው ሀገር አዲስ አበባ ሳልወርድ ምናምን ያው ትራንዚት ስለነበረ ቀጥታ ወደ መቀሌ የደረስኩት ማለት ነውና የመጣሁበት በጣም ደስ የሚል መንገድ ነበር። እግዚአብሔር ይመስገን። ከዛ እህቴ ተቀበለች። ያው ጎንፎ ሰርታልኝ እህቴ እየበላሁ ነበር። ይሄ ደግሞ ማለት ነው በነገራችን ላይ ሀገር ቤት ጎንፎ በጣም ነው የሚያምረው ቅቤ ሲደረግ ምናምን። ያው ሀገሬ ነገር ናፍቆኝ ስለነበረ ስርልኝ ብያት ሰራችልኝ። እኔ እህት ነብዋይ አመሰግናለሁ። እና አላ አይደለ ከዛ ደግሞ ያው እኛ ሰዎች ተነፋፍቀን ኑሮ ምናምን ያው ትንሽ ስንቆይ አንዳንድ ነገር ስናይ ብስጭት እንላለን። ለምን እንደሆነ አላውቅም። ያው አንዳንድ ነገር የሚጎድለን ነገር አለ። እኔ ሁሌም ትዕግስት ቢኖር እላለሁ። በርግጥ ያው አንዳንድ ጊዜ እንትን ስንል አይታወቅንምና እንደዛ ነው እላችኋለሁ። የሀገሬ ሰዎች ሰብስክራይብ አድርጉኝ። እሺ የሁላችሁ እቴም ሰብስክራይብ አድርጉኝ። ሼር አድርግልሻለሁ። አብረን ተቀምጠን በነገራችን ላይ ቅርብ ፋሚሊ አያንም በኦንላይን አይገርማችሁ። የሀገሬ ሰዎች ምንም እንደምንሰራ ምናምን ቲክቶክ ራስ መቀለ ራስ የራስ ህይወት ነው የምኖረው ምናምን ሰው ደስ ይላል። በጧት ራሱ ሰው ቤተክርስቲያን ይሄዳል፣ ቤተክርስቲያን ስሞ ይመለሳል እንጂ እንደዚህ የኢንተርኔት ነገር ብዙ አይጠቀምም። ያው በውጭ ሀገር ነው በብዛት የሚጠቀም። በነገራችን ላይ ዩቲዩበር ያላችሁ በውጭ ሀገር ያሉ ሰዎች ዋይፋይ የሚሰጡ ሰዎችና የሚያዩ አመስግኑት። ከምር ኢትዮጵያ በብዛት ማይ ቲክቶክ ሆነ ዩቲዩብ የለም። እኔ ራሱ በገባሁበት በመቀለ ኢንተርኔት ከሚያይ ከሰዎች ምናምን ቦታ ለቦታ መሄድ ነው የምወድ የነበረ። በዚህ አጋጣሚ ደግሞ አንዳንድ እህት ወንድሞች እህቶቼ ማለት ነው እህቶቼ በስደት ያላችሁ
የዋህ ባንሆን ጥሩ ነው። ግን ያው አላቅም የዛ ውሃ የዛ ሀገር ውሃ የዋህ ያድርገናልና እኔ የሰማሁት አንድ ልጅ ምን እንዳለኝ አይ ውጭ የነበራችሁ ሰዎች እኮ የዋሆች ናችሁ ምናምን እንደዚህ ነገር። እኔ ግን ያው በጣም ስለምቀርበው ስለማከበር ዝም ብዬ ሰምቼ በቃ ሙሬ ግን ተነካና በቃ አስጠላኝ። ያው በጣም ቀርበው ነበረ። ለምን ስለመጀመሪያ አይ እኔ ከብዙ ልጆች እኔ በስልክ ይሆናል እደዋወላለሁና ብዙ በቃ አለ አይደለ ችግሩ ምኑ ስለምናወራ ይሁን አላቅም የዋሆች ናችሁ ምናምን አለኝ። እርፍና የዋህ አትሁኑ። አገር ቤት ነው በነገራችን ላይ ስንመጣ ብዙ ነገር እንማራለን። ብዙ አመታት ትቆይ በውጭ ሀገር በእውነት ምክር በየሚዲያው ሞልተዋልና። ይሄ ደግሞ በነገራችን ላይ ጥምቀት ነበረ። ከዛ ከመቀለ ወደ ግጀት የሚባል አካባቢ ያው ለማታውቁ የምታውቁት አማርኛም ሰም ትግራይ ትሰማላችሁ መሰም ደግሞ ያው በቦታው ታውቃላችሁ። በትግራይ ክልል ወደ ግጀት ከመቀለ ወደ ግጀት የ2 ሰዓት መንገድ ነው በመኪና ግን ቀጥ ቢል ኑሮ 1 ሰዓት ብቻ ነው የሚወስደው። ግን እጥፍ ጥፍ ተብሎ ስለሚካሄድ 2 ሰዓት ነው የሚፈጀው። ይህ አካባቢ መልበ ነው የሚባለው እና በጣም ነው የሚያምረው። እዚህ ቦታ የተወለዳችሁ ሰዎች ደግሞ የላችሁ ያው ናፍቆት እንዳይላችሁ አጋጣሚ ይመስለኛል። እኔ የኔ ዩቲዩብ አለ አይደለ እኔ ቭሎግ መስራት ወዳለሁ ግን አንድ ቀን እቀይረዋለሁ። ይሄ የነበረ ድሮ የነበርኩበት የሚሰራበት ሰርቻለሁ ሀገሬ በገባሁበት። ከዛ አዲስ አበባ ሄጄ እቀርጣለሁ። ግን እኔ ሰርቼ ያው አንድ ቀን ነው የምለቀው እንጂ ቶሎ እንደዚህ ቀርጬ ቶሎ ተናግሬ ምናምን እኔ ቪዲዮ አለቅም። ግን ከአንድ ወር በኋላ ኤዲት አድርጌ ነው የምለቀው ነው ሀሳቤ። እና በጣም ነው የሚያምረው። መንገዱ ሰፊ ነው ምናምን ደስ ይላል። በየመንገዱ ነው ቤተክርስቲያን የቤተክርስቲያን አሁን ይህ አዲሱ ቤተክርስቲያን ነው ስላሴ ነው መሰለኝ። ቀጣይ አመት ሲጨረሽ ሲያልቅ ደግሞ አሳያችኋለሁ። በነገራችን ላይ ሽፈራችን ደግሞ ነበረ ስሙ መንግስት ይባላል። ያው አንድ ቀን አሳያችኋለሁ የሀገሬ ሰዎች የመንግስት ያሳያለሁ። ያው አንድ ከባቢ ደግሞ ጎበዞች ናቸው ማርያምን ብቻ ያው የሀገራችን ሰው ሰርተን ብዙ አላቅም እንጂ በጣም በትንሽ ነው ሽፈርን ይችላሉ እንዴ። እኔ በውጭ ሀገር በነገራችን ላይ ውጭ ሀገር ከልጅነት ከ10 አመት ጀምሮ ነው የሚለማመዱትና ማይችል ሰው የለም። ሴት በብዛት ወንዶች ሁሉ ይችላል፣ ሴት ደግሞ ግማሽ ይችላልና ይለማመዳሉ ምናምን። አሁንም በመኪና ስለሆነ ሀገራችን ግን ትንሽ ያው መንገድ እና በጣም ሁሉ የትግራይ መንጠቃ ብዙ ማላቃቸው ቦታዎች አሉ። አሁን አድጌ እኔ በነገራችን ላይ ስደት መጀመሪያ ከወጣሁት በ18 አመት የነበረ አይደል። እስከ 18 አመት ታች ያሉ ግን ያው ትምህርት ቤት ላይ ነው ያሳለፍኩትና ወደ ቦታ አናይም ያው በስም ነው የምናውቃቸው። ከዛ ስደት ስንወጣ ግን በኢንተርኔት አወቅናቸው ምናምን ደስ ይላል። ስደት ስንወጣ ደግሞ ሀገራችን ሄደን እንደዚህ ኢንጆይ እንድናደርግ እንመኛለን ምናምንና እኔ ያው ያሰብኩት አደረኩት። ግን ያው ሀዘንም የቤተሰቦቻችን ሞት ምናምን ስለነበረ ህይወት ስለምትቀጥል ነው እንጂ ማርያም እኔ አንዳንድ ጊዜ እንደው በቃ ቪዲዮ ልቀርጥ ካሜራ እንትን ስል በቃ የሞቱ ቤተሰቦቼ ትዝ ሲለኝ በቃ አለቅሳለሁ በካሜራና እንደዛ ነው።